አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለክ እግዚአብሔር የሌለበት ቦታ ፈልገ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት ነው። በሁሉ ምሉ ነው እግዚአብሔር። ግን ደግሞ በረድኤት የሚገለጥባቸው ቦታዎች አሉ። የተወሰነ ቦታ መርጦ እንግዲህ ለትህትናውም ነው፣ ሁለተኛ ለነጻ ፈቃዳችንም ነው። አሁን እኛ እግዚአብሔር በሁሉ የሞላ ነውና በሁሉም ቦታ ብቻ ይገኛል ተብሎ የተለየ ቦታ እንደ ቤተክርስቲያን ያለ ቦታ ባይኖር መርጠን መሄድ አንችልም። ለምን? እግዚአብሔር በሁሉ ምን ያለ ስለሆነ። ስለዚህ ነጻ ፈቃዳችንንም ኤክሰርሳይዝ ለማድረግ የምንችለው በተወሰነ ቦታ እግዚአብሔርን ለማግኘት የምንሄድበት ወደም ፈቅደን የምንሄድበት ነው። በጣም ግን የሚገርማችሁ ሰው ኃጢአት ሲሰራ እኮ እግዚአብሔር በሁሉ ቦታ ነው ይላል አይደል? ወደ ቤተክርስቲያን ሂድ ስትለው ነው እግዚአብሔር በሁሉ ቦታ ይሞላል ማለት የነበረብን ኃጢአት ስንሰራ ነበረ። ልክ እንደ ዮሴፍ ለዝሙት ጋብዛው ነበር የጲጥፋራ ሚስት አይደለ? መኝታ ቤት ውስጥ ድንገት ለዝሙት ጋበዘችው። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለ። በማን ፊት? በዚያ መኝታ ቤት ሰው የለም፣ ግን ማን አለ? እግዚአብሔር አለ። መኝታ ቤቱም ቆልፈነው ሊሆን ይችላል፣ ሰው ላይኖር ይችላል፣ ምስክር ላይኖር ይችላል፣ ግን እግዚአብሔር አለ። በሁሉ ቦታ ይሞላ ነው። ሰው እንደውም ኃጢአት ሊሰራ ሲል ነው እግዚአብሔር ያየኛል ብሎ ማሰብ ያለበት።